ስለማምን ፕሮግራሙን ያስኩት እኔ አንተ ኩሽነህ ይቻላል ሴኔቲክ ያለው ራያ አይደለም ብዬ ሐሳብ አልሰጠሁም። ገብቶሃል አይደለ? እኔ ፍላጎቴ ልክ አንተ ያቀረብከው ሐሳብ ተግባራዊ እንዲሆን የተለያዩ አመለካከት ያላቸው የራያ ልጆች አንዱ ትግሬ ነኝ፣ አንዱ አማራ ነኝ፣ አንዱ ራያ ብቻ ነኝ፣ አንዱ ራያ ኦሮሞ ነኝ እያለ እንዳይባሉ አንድ እንዲሆኑ በአንድ ራያነት ቆሙ። ከትግራይ ህዝብ ጋር የሚያጋጭ ፖለቲካ ከተለያዩ ብሔረሰቦች ጋር የሚያጋጭ ስድብ አትሳደቡ ብዬ ርማት እየሰጠው ነው። ስለዚህ እኔ የከፈትኩት ምን ነው ማለት ነው? ሩሜን ነው የከፈትኩት። ሩሜን ከፍቼ የራያ ልጆች ወደ አንድ መምጣት አለባችሁ። ይሄ ሎጎ አየው። ራያ ራዩማ ናቸው። ራያዎችን አትንኳቸው ነው። ራያ ነኝ ብሎ የሚያምን የራያ ልጅ እንዲነካ አልፈልግም። ዘሩ ምንም ይሁን ምንም። ስለዚህ ወደ አንድነት ነው። አትሙቱ፣ አትገዳደሉ እያልኩኝ የራጀ እንዳይዘ ነው የመጣው አትበል ወይ አላዳመጥከኝም ማለት ነው። ቅዳሜ ፕሮግራም ይዣለሁ። ያ በየሳምንት አንድ ቀን ያስኩት ፕሮግራም ማንም ከፍሎኝ ማንም እንትን ብሎኝ አይደለም። የራያ ልጆች ችግር ላይ ነው ያሉት። እየተከፋፈሉ ነው፣ እየተገዳደሉ ነው፣ አንዱ ለአንዱ እየተጓተቱ ነው። ስለዚህ ሰላማቸው የሚገኘው በምንድን ነው ብለን ስናስብ አንድ መሆን አለባቸው። ለአንድነት ደግሞ ታስፈልገናለህ። ሩሜን ክፈትልኝ ያለኝ የራያ አባት ስለሆነ ሩሜን ከፍቼ እያወያየሁ ነው ማለት ነው። የኔ ትግልም ወሎ ተመሳሳይ ነበር። በዚህ ወሎ ኦሮሞ ነው፣ በዚህ ወሎ አማራ ነው፣ በዚህ እያሉ የሚገዳደሉ የወሎ ልጆችን አንድ ለማድረግ ነው 3 ዓመት ጊዜ ነው ያባከነው። ስለዚህ ሐሳብ የሰጡት እነሱ ናቸው። ልክ አንተ እንዳልከው ቅድም አንዱ ምን አለ? ራያ ነኝ ካለ ኦሮሞ ነው አለ። እሱ የማን ልጅ ነው ሲባል ያዘቡ ልጅ ነው። አየሁ አይደል? ይሄ ወንድማችን የሰጠውን ሐሳብ አንድ የራያ ልጅ ሰምቶ የሚያዋጣው ምንድነው ከተባለ በራያነት መቆም፣ ወደ አንድ ራያነት መምጣት አለበት ማለት ነው። ይሄን ነገር ነው እያደረግን ያለነው። ከይሄንን ፕሮግራም የሚቃወም ካለ ስለ ራያ አንድነት የማይጨነቅ ነው ማለት ነው። ካልተነጋገርክና ካልተወያየህ ደግሞ ወደ አንድነት መምጣት አትችልም። ታሪክን አንስቶ መወያየት ይችላል። አንድ ሰው የትላንትናውን የክልል ማንነት መያዝ ይችላል። ውድ ማንነት ነው ብሎ ማመን ይችላል። አይኔ ኦሮሞ ነኝ ብሎ ማመን ይችላል። ነገር ግን በራያ የምትባል ሀገር ውስጥ ያለ የራያ ተወላጅ ሆነ ማንኛውም ግለሰብ መሞትና መታፈን የለበትም። ስለማመን ተወያዩ ብዬ ነው ያመጣሁት። ሐሳብህ ጥሩ ነው። እኔ ላይ እየሰጠው አስተያየት ግን ኮሜንት ያለ ስሜ ነው ማለት ነው። እሺ ግራብለ ድሓር ትገልጽ ኢኻ ኣነ ስራሕ ስለለኒ ይቅርታ ግበረልኝ። ይቅርታ እኔ ስራ ስላለኝ ነው። እኔ አሁን ለዓድጓና መብረቅ መጀመሪያ ማለት ነው ሰውም እየቀያየርክ ብቻ ገስት ያለነው ብቻ ሳይሆን ሌላም የራያ ተወላጆችን ብዙ አሉ አስገባቸው። ያኔ እየቀያየርክ ማለት ነው። አድም ስለሌለኝ ነው። ሁለተኛ እኔ ለዓድጓና ጠይቀዋለሁ። ዓድጓና ወራባ የሚባሉ ራያዎች አሉ ብለሃል። ራያን ማንነት እንዳለ ያኔ መስክርሃል። ስለዚህ እኔ ለምሳሌ የወራባዬ ልጅ ነኝ፣ ራያ ነኝ ብዬ ስታገል ግን ኦሮሞ ነሽ አንቺ መጤ ነሽ ወደ ኬንያ ወይም ደግሞ በቃ እናንተ ኦሮሞ ናችሁ ተብለን ብዙ ቀን እንትን እያላችሁ ነበር። እሺ ራያ የሚባል ማንነት አለ ብለህ ከመሰከርክ ማለት ነው ለምንድነው ራያ ነኝ ብለን ስንታገል ለኛን የምታቋሽሽው? አንድ ጥያቄ። ሁለተኛ በድንጋይ የተጻፈ አለ የራያ አዘው ያልከው የት አካባቢ ነው? የት ቦታ ነው? የት ነው ቦታው? ይሄን አንብቤዋለሁ አላየሁትም ግን አንብቤዋለሁ ብለሃል። ሲነበብ እንግዲህ ቦታው ይገልጻል። ይሄንን ትመልሳለህ። ሶስተኛ ጥያቄ እናንተ እንደ ሰብአውነት እንደ ኢትዮጵያውነታችሁ እንደ የራያ ያኒ እናንተ ራያንን ወይም ራያ ለኛ አይወክለንም ኦሮሞኛ የተሰየመ ስም ነው ካላችሁ ለምንድን ነው ይሄን ያህል እናንተ ለኦሮሞዎች ያቆሸሻችሁ የዋላችሁ? ኦሮሞ ሰው አይደለም በሚዲያ ከነሱ እየለመናችሁ ሮዱን ባካችሁ ያላችሁ የዋላችሁ ቤታችሁ ከፍታችሁ ግን ለኦሮሞ ህዝብ እየሰደባችሁ ያቆሸሻችሁ ብሔር በቃ ሰው እንደ ሰው እየሰደባችሁ ነበር። ቅድም ህዝበይ ምንድነው ያለው? ይሄ ሰፋሪ ይሄ ወራሪ ያለ ነበር። በልመና ጉዳይ መብረቁን ከዚህ በፊት ማናግሬህ ነበር። ምንኩን 1 ዓመት 6 ወር ያደርጋል። አንተና ሙባረክ የራያ የትግራይ ህዝብ ለተጎዱት ብላችሁ አጀንዳ ቻሌንጅ ስታደርጉ መብረቁ ተው እናንተ የምታዋጡት ብር ለኛ ለራያ ህዝብ መምቻ ነው ብዬ ነበር። ግን አልሰማኝ። እኔ ማንም ሰው የሰማኝ ነገር የለም። በዛ ሳምንት ግን ሀላማጣ መሆኒ የባንዲራ መግዣ ባንዲራ ገዝቶ በሙሉ አስፋልቱ የባንዲራ አዳዲስ ተገዝቶ እኛ ትግራይ ነን እያሉ የራያ ተወላጆች ራያ የሚባል ማንነት የለም እያሉ ሰላማዊ ሰልፍ እያደረጉ ነበር።
ግን በሚዲያ የሚለምኑት ግን ለራያ አዘው የሚለው ሳበው መውረቁ ለትግራይ ለኦሮሞ ተወላጆች እያቆሸሻችሁ 99% ግን የኦሮሞ ተወላጅ እኔ ኦሮሞ ነኝ የሚለውና ወለየ የሆነ ነው የሙባረክና የመብረቅ ቤት እየሰጣቸው ነበር። በሚዲያ የሚለምኑት ከኦሮሞ ነው የምትበሉት ለመለመን ለፖለቲካ መስሪያ። ቅድም እኮ እኔ እንትን እነ ህዝበይ እነ ማሂ ተዋት እኔ አልቆጥራትም። ለምን ሰው የሰጣት አጀንዳ እንዲህ ብለሽ ጠይቂያቸው የተባለችው ነው እየጠየቀችው የነበረችው እንጂ በራሱ አይደለም። ምክንያቱ አባቷ ጭል ያለ ኦሮሞ ነው። ኦሮሞኛ ሀገር ነው የተወለደችው። የአባቷ ልጆች ኦሮሞ አሉ። እናቷ ናት መሰለኝ አላቃትም። ሰው በአባት ይጠራል። ኦሮሞ ናት። ግን በሰው ጭንቅላት የራሷ ማንነት እንደሌላት በማንነቷ የምታፍር ልጅ ናት። ሲጀመር እሷ መግባት አልነበረባትም። ለምን መሆን የምታውቃት ራያ የምታውቃት በክመራ ነው። መቃሚ ቤት ከፍታ ነበር እንጂ ምንም የምታውቀው ነገር የላትም። ስለ ራያ ጉዳይ ስነ ልቦና የሚባል ነገር የላትም። ስለዚህ አድጎና ደግሞ ህዝብ እንደ ህዝብ እያቆሸሽ ህዝብን እንደ ህዝብ እየሰደብ ለስበር ራያ የተባለው ስበር ራያ ነኝ። እናንተ አማርኛ የሚናገር ህዝብ አይደለም፣ ኦሮምኛ የሚናገር ህዝብ አይደለም፣ ትግርኛ ብቻ የሚናገር ነው ባላባት ብላችሁ እያወራችሁ የዋላችሁ እዚህ መጥታችሁ ጻድቃን መጫወት ምንድን ነው የኔ ጥያቄ። ምክንያቱም በሚዲያ የምትለሙት በኦሮሞኛ ስም ነው። አሁን ፊት ለፊት ወጥተህ እኮ በቪዲዮ ወጥተህ እኮ እኔ አድጓና ነኝ ብለህ በማንነትህ ኮርተህ መውጣት አትችልም። ምክንያቱ ህዝብን ትሳደባለህ። ለምን እናንተ በራይነታችሁ አታምኑ? ለምሳሌ ወጀሮትን እኛ ራያ አይደለንም ይላሉ። ስለ ራያ አይመለከታቸውም። ለምን ራያ ውስጥ እዚህ ላይ የምትይዘው የሚገባህ መብረቁ የነዛ አጀንዳ አንዳንዳቸው ኦሮሞኛ በጣም የሚጦሉት ለምን መሰለህ? የኦሮሞኛ ተወላጅ ሙስሊም ስለሆነ ነው። ሙስሊምንም ነው ራያ ውስጥ ደግሞ ሙስሊም ስላለ ሙስሊምና ክርስቲያን ተባብረን አንድ እጅ ሆነን ነው የምንኖረው እንደወሎ። እነሱ ግን የፋና አስተሳሰብና የና አድጓና አስተሳሰብ አንድ ነው። የሃይማኖት ጥላቻ ሙስሊም ሁለተኛ ዜጋ ሆኖ እንደሚኖር የሙስሊም ጥላቻ ያላቸው ናቸው። አክሱም ይሰራ መስጊድ ብትላቸው አሁን አድጎን አይፈቅድም፣ ግን አይመለከተው አይፈቅድልህም። ለምን? ይህ ጥብ ያለ ጥላቻ አላቸው። ከህወሓት የበለጠ በፐርሰናል ራያ ውስጥ ያሉት በራያ ስም የሚነግዱት ራያ ትግራይ ነን የሚሉ አንዳንድ ሰዎች እኛ የአፄ ዮሐንስ ተወላጅ ነን የሚሉ የሃይማኖት ጥላቻ ያላቸው ልጆች ብዙ አሉ። ስለዚህ እኔ የምጠይቅህ አዘው ላይ የተጻፈ ድንጋይ የት አካባቢ ነው? እኔ የወራባይ ልጅ ነኝ። በወራብይነቴ በጣም ነው የምኮራው፣ በጋልነቴ ማለት ነው። ስለዚህ ለምንድን ነው እኔ ራያ ነኝ ስልህ የምታቋሽሸኝ ነው? እኔ በጣም ደስ ይለኛል። ውህድ ማንነት ሲባል ደግሞ እኛ ውህድ ማንነት ባላባት ስለሆንን ብዙ ሰው ሊዋሰበን በትዳርም በሁሉም አንድ ባላባት ልጅና አንድ የሆነ ምንም ተውልድ የማይታወቅ እኮ አንድ አይደለም። በውስብት እኔ ባላባት ልጅ ከሆነ ብዙ ሰው ሊዋሰበው ይፈልጋል። እንደ ራያ አሁን ራያ መሬቷ ቆንጆ ስለሆነች ሌላው አንድ የኔ ነው ሌላው አንድ የኔ ነው ይላል። ስለዚህ ይህን እንድትመልስልኝ ይፈልጋለሁ። መውረቁ ደግሞ ሰው እየመረጥክ ማስገባት አለብህ። እኛ ማሂን ምንም ለእኛ ትጠቅመንም፣ ማንነቷ አትታወቅም። ስለምን እንደምታወራ ምንም አያዝም። ስለዚህ ጨርሻለሁ። መልሴን ትመልስልኛለህ። ራያ አዘውም ኤምኤ የሚለውን ሳበው። ኦኬ እሺ፣ ልመልስላት አንዴ። ትመልሳለህ፣ ጥያቄ ስለሆነ እሰጥሃለሁ፣ ትመልሳለህ። የድንጋዩን ብቻ ነው የምትመልሰው።